እኮ የሉሜሪ ጆለሪ ፕሬዝዳንት ናት በማለት ተሳለቀበት። ወይስ የእሷን ቢሮ መስታወት አጥበህ ነው እንደዚህ የምትሆነው? ሲገርማል እኔ ሳላውራት እሷ ናት ያወራችን ብሎ ሀሳቡን ሳይጨርስ ሰው ሁሉ መሳቅ ጀመረ። እናትየውን በመቀጠል አንተ እኮ መስታወት አጣቢ ነህ፣ እንኳን እሷ መታ ልታወራ ፊቷ ላይ የመቆም እንኳን ሞገስ የለህም አለች። ሃርፐርን በመቀጠል ቮልከር ራስህን ማሳፈር ይብቃ፣ እና ያንተ ግንኙነት አብቅቷል፣ ሂድ ከዚህ በማለት ተናገረው። የወንድየውን በመቀጠል አንተ ሰማሃት አይደል? ቶሎ ውጣ፣ ያለዚያ እንደ ውሻ አንጠልጥዬ ነው ማስወጣት ሲለው ህዝቡ እንዳለ ቮልከር ላይ መሳቅ ጀመረ። የሉሜሪ ጆለሪ አንዱ ሰራተኛ ጋር ተደውሎ ኤሎሮን ወደዛ ፓርቲ እየመጣች ነው፣ ነገሩን እንዳለ አስተካክል፣ እሷ እንዲመጥናት ቦታውን አድርግ በማለት ትእዛዝ ሰስጠው። እሱም ተረድቻለሁ እሺ በማለት ትእዛዙን ተቀበለ። እባክህ ይሄንን ጨምርልኝ፣ ሚስተር ስታርሊንግ ምንም አይነት ስጋት እንዳይገባት አመቻችላታለሁ። ይሄ ጦልጧላም በእሷ ተወዳጅነትን ለማግኘት ሃርፐር እውነት አንቺ በጣም እድለኛ ነሽ፣ ኤሌኖር ወደ አንቺ ልደት ፓርቲ እየመጣች በመሆኑ ምን ያክል ለስራሽ ታታሪ እንደሆንሽ አይቻለሁ። ሃርፐርን በሚወዳት ሰው ፊት ለፊት መሽኮርመም ጀመረች። እናትየውም የኔ ጣፋጭ ይሄ ተምች አፍቃሪሽ እሷ ስትመጣ ካየችው ክብርሽን ሊያወርድብሽ ይችላል፣ ቶሎ ብለሽ ከዚያ አባሪው ስትላት ቮልከር ያየኸው ነገር ይበቃል፣ እስካሁን ያየኸው ነገር ይበቃል፣ የኔን ቦታ አውቃለና ከዚህ በኋላ ፊት ለፊቴ እንድትቆም አልፈልግም፣ እባክህ ልለምንህ ከዚህ ቦታ ጥፋልኝ፣ ከአይኔ ላይ አልፈልግም በማለት ጮኸችበት። ታዲያ በዚህ ጊዜ ኤሌኖር ከርቀት እያየች ነበርና ጸሐፊዋን በመቀጠል እንደማየው ከሆነ ቮልከር ላዘጋጀው ፕሮግራም እድል አልቀናውም በማለት ስትነግራት ኤሌኖርም በመቀጠል አልገባትም እንጂ ሎተሪ ነው ከእጇ ያወጣችው በማለት ነገረች። አሁን ታይኛለሽ ቮልከር የኔ ይሆናል በማለት ለጸሐፊዋ ነገረቻት። ሃርፐርም